በችግር ውስጥ ያሉ ሰዎች ስሙን ለመጥራት ፈልገው የስሙን የመጀመሪያ ፊደል ሲጠሩ ከአውሎ ነፋስ ፈጥኖ በመድረስ ችግራቸውን የሚያስወግድላቸው ጌታችን በበዓልህ ቀን አምላከ ቅዱስ ቂርቆስ ማረኝ ብሎ በስምህ የተማጸነውን እምርልሃለሁ። ያንተና የእናትህ ቅዱስ ስዕል በተሳለበት ስምህ በተጠራበት ቤተ ክርስቲያንህ በታነጸበት የገድልህ መጽሐፍ ባለበት የሕፃናት ሞት፣ የከብቶች እልቂት፣ ድርቅ፣ አባር፣ ቸነፈር አይሆንም። ስምህን የጠራ መታሰቢያህን ያደረገ እስከ 25 ትውልድ ድረስ እምርልሃለሁ። በቤተ ክርስቲያንህ የምዕመናንን ልመና የሚቀበሉ ስማቸውንም እየጻፉ ወዳንተ የሚያመጡ 300 መላእክትን አስቀምጣለሁ ብሎ ቃል ኪዳንን የሰጠው የሕፃናት ጠባቂያቸው ሕፃኑ ሰማዕት ቅዱስ ቂርቆስ ወር በገባ በ15 የመታሰቢያ በዓሉ ነው። አንጌቤናዊው ሰማዕት ሕፃኑ ቅዱስ ቂርቆስ ከእናቱ ከቅድስት ኢየሉጣ ጋር በጣዖት አምላኪው ንጉሥ ፊት ቀርቦ ስለ ጌታችን ኢየሱስ ክርስቶስ አምላክነት ከመሰከረ በኋላ የ3 ዓመት ከ3 ወር ሕፃን ሆኖ ሳለ በጥር 15 ቀን አንገቱን ተቆርጦ ሰማዕትነቱን ፈጽሟል። ስጋውን በኤልያስ ሰረገላ ተጭኖ ወደ ገነት አርጓል። ጌታችንም በ144,000 የቤተልሔም ሕፃናት ላይ የሕፃናቱ አለቃ አድርጎ ሾሞታል። ለእግዚአብሔር ምስጋና ይሁን። እኛንም በሕፃኑ ቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን ይቆየን።